አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ጤና አፍያ፣ ስራ እንዴት ነው? እኔ በጣም ደህና ነኝ አልሐምዱሊላህ። ያው እንደቀጠለ ነው። እኔና መስኮት ተስማምተን ተዋደን ተፋቅረን እየኖርን ነው ማለት ነው። በቃ ለአንቺም አማራጭ ስለሌለሽ ብሎ መስኮት ልክ ስመጣ ስፈልግ ወዳውን እየተከፈተ ነው እና ሁሌም በመስኮት ብቅ ብቅ እያለ ነው። ሁላችሁንም በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን፣ በሰላም ለሀገራችን ያብቃን። እና ዛሬ አዲስ ነገር ይዤ መጥቻለሁ። በጣም ደስ ብሎኛል። ምንድን ነው ብትሉ ማለት ነው መዳሜ ለእኛ ለፍተሻል፣ ልጆቼን ቤቴን እንደ እንቁላል ይዘሻል፣ ስለዛ ለአንቺ ስጦታ ይገባሻል ብላ ማለት ነው ያው 300 ካሬ ባዶ ቦታ ሰጥተኛለች። አያችሁ በጣም ሰፊ ነው ሲፋቱ ምን ልበላችሁ፣ አያችሁ በጣም የሰፋ ነው። እና ዛሬ የእናንተን ምክር ፈልጋለሁ እና ምን ትሉኛላችሁ? በዚህ ቦታ ከፈለግሽ ቤት ስሪበት፣ ከፈለግሽ ሽጠሽ ወደ ሀገርሽ ሂጂ፣ ከፈለግሽ የፈለግሽውን ነገር አድርጊ ብላኛለች። እና እኔ ደግሞ እሺ ቆይ ከሀገሬ ልጆች ከየት ከወንድሞቼ ጋር ተወያይቼ እነግርሻለሁ ብያታለሁ ማለት ነው። እኔ ደግሞ ያለ እናንተ ያለ ወገን ምንም ነገር የሚሆን ነገር የለም። ስለዚህ የእናንተ ምክር ፈልጌ ነው የመጣሁት። እዚህ ልስራበት ወላ ልሽጠው፣ ከፈለግሽ ኢትዮጵያ ይዘሽው ሂጂ ብለኛለች። መሬቱን ማለት ነው ይዤው ልሂድ፣ ሽጬው ብሩን ይዤ ልሂድ ወላ እዚህ ልስራበት? እስኪ የእናንተን ሀሳብና አስተያየታችሁ በኮሜንት አስቀምጡልኝ። በጣም ስወዳችሁ ቶሎ ብላችሁ ማለት ነው መልሱን እንድነግራት። ከዛም እሷ ደግሞ በስሜ ልታዞርልኝ ነው እና በጣም ደስ ብሎኛል። መብሩክ መብሩክ እያላችሁ ማለት ነው እና ሀሳባችሁን አስተያየታችሁን በኮሜንት አስቀምጡልኝ። እሺ ከፈለግሽ ይዘሽው ሂጂ ብለኛለች። 3 አማራጭ ነው ሰጣችን። አንድ ይዘሽው ሂጂ፣ አንድ ቤቱን ስሪበት፣ አንድ ሽጪ ብለኛለች። በሶስቱ የቱ ይሻለኛል? እኔ ደግሞ ከሀገሬ ልጆች አልወጣም፣ እነሱ ባሉን ነገር ነው መስማማው። መልሱን ለማታ ብያታለሁ ማለት ነው። መልሱን ማታ እነግርሻለሁ ብያታለሁ። ከዛም እንትን መታወቂያና ፎቶ ምናምን አዘጋጅ ብለኛለች፣ በስሜ ልታዞርልኝ ማለት ነው። እና ምን ትላላችሁ? ወይስ እዚህ ልስራበት? እዚህ ልስራበትና ልኑር? ምርጥ በኢትዮጵያ ዲዛይን ስራ እዚህ ስሪ ካላችሁን በጣም ባለሙያ ታገናኙናላችሁ። በኢትዮጵያ ቅርጽ ነው የምሰራው፣ በሀገሬ በእናቴ ሀገሬ ማለት ነው። እና እስኪ እናንተን መሳበው ንገሩኝ። ቦታው በጣም ሰፊ ነው። በጣም እንዴ 300 ካሬ ነው እንጂ ያለች እንጂ ይበልጣል። እኔ በጣም ደስ ብሎኛል። እና 1-2 መኪና ይገዛልሻለሁ ብለኛል። እዚህ ከሰራሁበት 1-2 መኪና ይገዛልሻለሁ፣ በቃ ብዙ ነገር አደርግልሻለሁ ብለኛለች። ግን የእናንተን ምክር እፈልጋለሁ፣ የእናንተን ኮሜንት እፈልጋለሁ። ንገሩኝ። በጣም ነው ደስ አለኝ። ወይኔ እስካሁን ስንት ዓመት የለፋውበት በቃ ደስታዬ ሊመለስ ነው መሰለኝ። እና ያጀማ እስኪ ንገሩኝ እሺ። እና ያው እኔና መስኮት እንደቀጠለ ነው ፍቅራችን ማለት ነው። እና ሌላ ጊዜ ዝናብ ምናምን ነበር ማሳያችሁ። ዛሬ ያው በዚህ ቦታ አያችሁት፣ ቦታው ስፋት መሰላችሁ። አሁን በቃ እስኪ በኮሜንት እጠብቃለሁ እሺ መልሱን። አይ አገር ይዘሽው ግቢ ካላችሁ ካርጎ አደርገዋለሁ። ዋናው የእናንተ ምክር ነው፣ ከእናንተ ጋር መስማማት ነው። እኔ ያለ አገሬ ልጆች ፍቃድ ምንም ነገር አልሰራም። እናንተ ባላችሁ ይሰራለሁ። ሁሉም ነገር ከራስ ጋር ነው። ይኸው በጣም እናንተ ታያችሁ አይታያችሁም? አያችሁት? ስፋት መሰላችሁ። ስልኬ ከወደቀ አለቀልኝ ታውቃላችሁ። እና ያው በዚህ ቦታ ቤት ትሰርበታለች፣ በዚህ ቦታ ለመኪና ብለኛለች። እና አስፋልት ዳር ነው በቃ። እና ምን ይመስላችኋል? ከሶስቱ አንዱን መርጣችሁ ጻፉልን ኮሜንት ላይ። ማታ መልሱን እነግራታለሁ እሺ። እና በጣም ነው የምወዳችሁ የሀገሬ ልጆች፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እኔ ደግሞ ያለ እናንተ ምንም ነገር አላደርግም፣ ምንም ነገር እንዴ
እና በቃ ያ ባይ በጣም የምወዳችሁ ኮሜንታችሁን እፈልጋለሁ። እሺ ቻው 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 ቻው።